እንደዚህ ነይ ልብስ አለኝ ብሎ ካልተጠራ አንዳንዴ የማይታጠብ ቀን አለ፣ ይበዛል። በዛን ሰዓት የምትሆኑ ነገር ከባድ እኔ ማለት ራሴን መቆጣጠር ሌሊት እንቅልፍ በጣም የሚናፍቅ እኔ በጣም ናፍቆኛል። እንደ ሰው አርፎ መተኛት ጉሙ ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ። የሚመጣው ከፍተው ገቡ አልገቡ ሰቀቀ። ደስ አለሽ? ደነገጠች። ደስ አለሽ? ጎበዝ ታታሪ እናት ነሽ። ሃይላንድ እንሰበስብላትና እሱን ሸጣ ታሳድጋለች። ልብስ ታጥባለች፣ እቃ ታጥባለች። እንኳን ልብስ እቃ ታጥብልናለች። ሰላም ያታልሽ። አይዞሽ። ዛሬ ብታገኝ ነገ አታገኝም። ልጆች ይዘህ ደግሞ ከባድ ነው። ልጆች ብዙ ነገር የሚጠይቁክ። ሌሊቱን ሙሉ አተኝም? አልተኛም። እያፈሰሰ አይደለም። ቤቢሽ ደህና ነህ? እንዴት ነህ? እኔ ባለጫማው እባላለሁ። ሰርፕራይዝ ላደርግሽ ነው። እንዴት ነሽ? ልጆችሽ ናቸው ሁለቱም? ኦኬ። ጫማ ፈቃደኛ ነሽ? ጫማ ልስጥሽ? ነሽ? ደነገጥሽ? ደነገጥሽ? ነይ እዚህ ጋር የፍቅር ስጦታ ልሰጥሽ ነው። ሁለት ልጆች ነው ያሉሽ? አንቺ ነሽ የምታሳድጊያቸው? ብቻሽን ነሽ? ኦኬ። ቢጣዬ ስምሽ ማን ነው? እድል 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 እድል። በማን ልጀምር? አንተ ጎረምሳስ? ያብስራ እድል ጫማ እቺ ትበዛባታለች? ይበዛባታል? ኦያያ እሺ እዛው ላይ ነይ እስኪ ና ቤቢሹ። ቆይ ቤቢሹ መጀመሪያ ስም ማን ነው ያንተ? ያብስራ ወንድሙ። ካልሲም እሰጥሃለሁ። እኔ ባለጫማው እባላለሁ። የፍቅር ስጦታ ነው የምሰጠው። እሺ ቤቢሹ። ደነገጥክ እንዴ አንተ? አልደነገጥክማ? ያብስራ በዚህ ላድርግለት። ያብስራ ኖ ይሄን በዚህ ይጣ፣ በዚህ አንቺ በዚህ ይሻላል አይደል? ኦኬ። ያብስራ ናስቲ ና ስንት ያክፍል ነህ? አንዴ ያክፍል። ጎበዝ ተማሪ ነህ? አውሪ እንጂ ምን ነው ደነገጥሽ? ብቻሽን ነው የምትያቸው? ምን እየሰራሽ? ና ሰፈር ውስጥ ምን ልብስ ታጥቢያለሽ? እቺ ማይክ ላድርግልሽ ፈቃደኛ ከሆንሽ። ደነገጥሽ እንዴ? ስምሽ ማን ነው? እንተዋወቅ። ስሜ ሰላም። ሰላም። አንቺ ብቻሽን ነሽ የምታሳድጊያቸው? ምን እየሰራሽ? ና እዚህ ጋር ልብስ ማጥባለሁ። ያው ሰፈር ውስጥ የተገኘ ጽዳት ሰፈር ውስጥ ሃይላንድ ምን ሰብስበሽ ምን ታደርጊያለሽ? ሸጠሽ ነው አንቺ የምታስተዳድሪያቸው? ይሄ ይበዛበታል እንዴ? ለዚህ ልጅ ከበዛ ግን እቀይርለታል። እሺ
በስቷል። ስለዚህ ለሷ አመጣላታለሁ። ይሄን ለሱ ላርግና ለሷ እቀይርላት። እሺ ይታይ። ይሄን እስቲ የሱን እናርገውና እስቲ ና የሷን ጫማ ቀይርላታለሁ። ያንቺ ደግሞ ላንቺም ልስጥሻ። ፈቃደኛ ነሽ? በጣም ደስ አለሽ? ደነገጠች። ደስ አለሽ? እውነት ማለት የፍቅር ስጦታ ነው። እሺ እኔ ባለ ጫማው እባላለሁ። የፍቅር ስጦታ ነው የምሰጠው። ደስ ብሎሻል? እውነት ይሄው ሰላም ነይ፣ አይዞሽ። አለቀሽ ደግሞ አልቀስ አይቻልም። እሺ አንቺ አንደኛ እናት ነሽ። አንቺ መልካም እናት እሺ፣ ጎበዝ ታታሪ እናት ነሽ። እኔ ደግሞ የፍቅር ስጦታ ነው የምሰጠው። እየረዳሁሽ አይደለም። እሺ ደስ ብሎሻል? ሰላም እሺ። ድንገት ነው ሰርፕራይዝ የማደርገው እንደዚህ። እሺ እንዴት ነሽ? ሰላም ነሽ? እንዴት ነው? አለን። ይሄው ሰላምን አግኝተናታል። ጀግናዋ ታታሪዋ ታውቂያታለሽ ሰላምን? እስቲ ስለ ሰላም ማውራት ትችያለሽ? ነይ እስቲ ስለ ሰላም እስቲ። ደነገጠች። ሰላም ጎረቤቴ ናት። እዚሁ አካባቢ ነው የምትኖረው? አካባቢ ነው ናት። ያው እኛ ልብስ እቃ ሃይላንድ እየሰበሰብን እሱን እየሸጠችና ልብስ እያጠበች ነው የምታሳድገው። ኦኬ። ሁለት ልጆች ነው ያሉት? ሁለት ልጆች አሉ። ሁሉም የሚያማምሩ ልጆች ናቸው። ጎበዝ ነች። አዎ በጣም ጎበዝ ናት። ልብስ ታጥባለች። ሃይላንድ እንሰበስብላትና እሱን ሸጣ ታሳድጋለች። ልብስ ታጥባለች፣ እቃ ታጥባለች። እንኳን ልብስ እቃ ታጥብልናለች። ሰላም ያታልኩ። አይዞሽ። ዛሬ ደግሞ ሰርፕራይዝ አረግሻለሁ። የት ነው የምትኖሪው? ሸራ ቤት አላት። ሸራ ቤት ውስጥ ነው የምትኖሪው? በፊት ያው ቤት ውስጥ ነበር። አሁን ወጥቼ ሸራ ቤት ውስጥ ነኝ። አሁን ሸራ ቤት ውስጥ ነው የምትኖሪው? ብቻሽን ነው የምታስተዳድሪው? አይዞሽ። ኦ ማይ ጋድ። ነሽ ጫማ ላድርግልሽ። መጀመሪያ የፍቅር ስጦታ ቤትሽን ማየት እንችላለን? ይቻላል። ችግር የለም። እኔ ነኝ የማደርግልሽ። እኔ ባለ ጫማው እኔ ራሴ ነኝ። ነይ አይዞሽ፣ ማልቀስ አይቻልም። አንቺ ጠንካራ ሴት ነሽ። ጠንካራ ሴት። ያኛውንም አውልቂው። ሰላም። ጎበዟ ሰላም፣ ጠንካራዋ እናታችሁ ጎበዝ እኮ ነች። ትወዷታላችሁ። እቅፍ አድርጓት ሁለታችሁም። እስኪ እቅፍ። ቤትሽን ማየት እንችላለን? ሰላም፣ አሁን እንየው። ይቻላል። ፈቃደኛ ነሽ? በጣም የባለ ጫማው ቤተሰብ ሰላምዬ ጠንካራ ሴት ነች። እስቲ ዛሬ ደግሞ በሸራ ውስጥ ነው የምትኖረው። ስለዚህ እሷን መርዳት የምትፈልጉ ደግሞ አካውንቷንና ስልኳን ሰጣችኋለሁ። ስለዚህ በደንብ እንርዳት። በጣም ጠንካራ ሴት ነች። ሁለት ልጆች አሏት። ስለዚህ እስቲ በኋላ ላይ ልክ እንደጨረስን ቤቷን እናያለን ሄደን ፋሚሊ። ስለዚህ ነይ እስቲ ይሄን ጫማ ላድርግልሽና ቤትሽን ሄደን እናየዋለን። ሰላም፣ አንቺ ጠንካራ ሴት ነሽ። እሺ አንቺ ጎበዝ፣ መጠንከር አለብሽ። ኦ ማይ ጋድ፣ ሸራ ውስጥ ነው የምትኖሪው? ይሄን በፌስታል ስለማይቻለው አለ ቅርብ ነው።
ቅርብ ናችሁ? እሺ ፋሚሊ እሺ የሰላምን ቤት እናየዋለን። ሰፈር እዚህ አካባቢ ነው የሚረዱሽ እንዳለ እሷ እንዳለችው ማለት ነው። ሁሉም ነው የሚረዱሽ። ምንም ስራ ይኖር ሰላም አለች ነው። ሌላ እቃም ማጠብክ ልብስም ሆነ ሃይላንድም ሰብስቤ ወታ እንዳትሰራ ልጆቹ አሉ የሚያመጣቸው። የትኛው ነው ቤትሽ? እዚህ አካባቢ እስቲ እዚህ ነው የምትኖሪው? እኮ ቤቱ ጋር ነው የምትገቢው ታዲያ? እስቲ ያሳይ። እዚህ ውስጥ ነው የምትኖሪው? ጂሰስ ክራይስት አንሹ ያለ ነገሩ በሩ ያችላል። አንቺም እዚህ ነው የምትኖሪው? አሁን ወደ ስራ እየወጣሽ ነበር? ኦ ማይ ጋድ ምን ያርጉልሽ እስቲ አንቺ ፈቀዱትን በተለይ ስራ ብጀምር ደስተኛ ከምንም በላይ ስራ። ዛሬ ብታገኝ ነገ አታገኝም። ልጆች ይዘህ ደግሞ ከባድ ነው። ልጆች ብዙ ነገር የሚጠየቁክ ስራ፣ ከምንም በላይ ደግሞ ስራ። አካውንት አለሽ እንዴ? አዎ። የምን አለሽ አካውንት? እኔ ኢትዮጵያ ነው። ትነግሪናለሽ አካውንትሽን? ይቻላል። እስቲ ንገሪ። 1000 በቃልሽ ታውቂዋለሽ? እሺ 1044 24 74 83 አለሽ አሁን እዚህ አካውንቱ? አይዞሽ ተረጋጊና ሰላምዬ አይዞሽ። እዚህ ነው ለሶስት የምታኙት? ማታ ማታ አንዳንዴ አስቸጋሪ ስለሆነ አሁን በጋ ስለሆነ ነው እንጂ በዚህ በወንዙ በኩል እንትን አለ። አሁን በጋ ነው አይመጡም ጅቦቹም። በዚህ በወንዝ አለች ለዛ ይመጣሉ። ቁጭ ብዬ ነው የሚጠብቃቸው። ይሄን በደንብ አይዘጋም። ልጆቹን ለመጠበቅ ይሄን በደንብ አይዘጋም። ለመተናኮል ማለት ነው። ብዙ ጊዜ ደግሞ ያው ልጆቹ ይደፍሩኛል ምናምን በሚል ፍራቻ ቁጭ ብላ ነው የምታድረው። ቁጭ ብላ ታድርና ቀን ግማሽ ቀን ትተኛለች፣ ግማሽ ቀን ወጥታ። እሺ ንገሪን እስቲ ንግድ ባንክሽን። አንድ ሺህ 44 24 24 74 8 38 እስቲ አንዴ ድገሚው። 1044 24 74 83 8 ስልክሽ ስንት? ስምሽን ሙሉ ስምሽን ንገሪ መጀመሪያ። ሰላም ያሲን፣ ሰላማዊት ያሲን ነው የሚለው? ሰላም ያሲን፣ ሰላም ያሲን። ስልክሽስ እንዲደውሉልሽ? 09 53 48 45 65 እስቲ አሁን የባለ ጫማው ፋሚሊ እስቲ ምንድን ነው የምትያቸው? እስቲ በቃ ስሜትሽን አውጥተሽ ንገሪያቸው። ፋሚሊ ሁሉም ሰው ያይሻል።
ምንድነው የምትያቸው? ምን እንዲረዱሽ ትፈልጊያለሽ? እኔ ከዚህ መውጣት ብቻና ስራ መስራት ነው። እዚህ ከብደር ቁጭ ብለህ ነው የምታድረው። ክረምትም ሲመጣ ሰቀቀን ነው የምተኛበት ሰዓት የለም። ማታ ቢያንስ እነሱ አሁን ትምህርት ቤት እሸኛቸዋለሁ። የተገኘ ስራ ካለ ልብስ ማጠብ ነገ ታጥብልናለሽ ያለኝ ሰው ካለ ሄጄ አጥባለሁ። ከሌለ ያው የተወሰነ ሰዓት አርፍና ማታ ቁጭ ብዬ ስለማድር የተወሰነ ሰዓት ለምን ይሄም አይዘጋም። እንዳሁኑ ነው። እንደዚህ በሩን ስከፍት እንደገባ ነው አስይዘዋለሁ። አስደግፋቸውና እኔ ተንጠልጥዬ እገባለሁ። ከዛ በኋላ አይላንዱንም እዚሁ አስሬው እላዩ ላይ አስረዋለሁ። እንትን ለምን ቢያንስ እሱና ካስ ያርጉት ያው ስለማልተኛው እንትን እላለሁ። ሌሊቱን ሙሉ አልተኛም እና ከዚህ ወደ ከብዳል። ምንም አለም ከዚህ ብቻ መውጣት ነው ከባድ። ንገሪያቸው ቁጭ ብለህ ማደሩ ራሱ እንቅልፍ የሌሊት እንቅልፍ ይናፍቃል። የሌሊት እንቅልፍ በጣም ነው የሚናፍቅ። እኔ በጣም ናፍቆኛል እንደሰው አርፎ መተኛት። ከባድ ነው። ስራ መፍታትም አለ። ያው እንደዚህ ነይ ልብስ አለኝ ብሎ ካልተጠራ አንዳንዴ የማይታጠብ ቀን አለ፣ ይበዛል። በዛን ሰዓት የምትሆኑ ነገር ከባድ። የሚመጣው ከፍተው ገቡ አልገቡ ሰቀቀን አንዳንዴ መተው ያበራሉ። በዚህ ይሄ አይዘጋም እንዳልኩ ይሄ ነው ድጋፍ የሆነው። ይሄን ደግሞ እንደዚህ አድርገን ለመስራት ከባድ ነው። ለምን ይሄ ግድግዳ ነው። ግድግዳው ብዙም አይችልም ስለተባለ ይሄን እንኳን ለእንደዚህ አዙረ ለመዝጋት ይከብዳል። ያ እንደምታየው ጠባብና እንዲያዙሬ እንኳን ልዝጋ ማለት አልችልም። ይመጣሉ አንዳንዴ አልፎ አልፎ እንዲያበራሉ። በሚያበሩ ሰዓት እንኳን እንቅልፍ አይደለም ምንም ብቻ ፋሚሊ ዛሬ በቃ በጣም ነው እንደዚህ በዚህ ቤት ውስጥ መኖር በጣም ነው። ሲያሁን ሰላምን እንርዳታለን። አካውንቷን ይዘሽው አንዴ እንደግምላችኋለን ፋሚሊ። ለሷም ደውሉላት። 2 ልጆች አሏት፣ ሁለቱም ተማሪዎች ናቸው። አጋጣሚ የፍቅር ስጦታ ጫማ ስሰጥ ነው ያገኘኋቸውና የሚኖሩት ደግሞ ያው እዚህ ውስጥ ነው። ስለዚህ መርዳት ያለብን አሁን ነው። በቃ እሷን ነው መርዳት ያለብን። ሰው የሆነ ህሊና ያለው ሰው እህታችንን ሰላም ሁላችንን ብንረዳት። ይሄ አካውንቷ የሷ ነው። ሰላም ያሲን ነው የሚለው 1044 24 74 8 38 ነው የንግድ ባንክ አካውንቷ። ስልክሽን አንዴ ንገሪያቸው ሰላም። 09 53 48 45 65 ፋሚሊ። እኔ ባለጫማው ነኝ። አሁን ደግሞ ሰላምን መርዳት የምችሉ ሁላችሁም አሁን በዚህ በራሷ አካውንት አሁን የነገርናችሁ አካውንት አለ። ሁላችሁም ገብታችሁ 2 ልጆች አሏት። ራሷን ደውላችሁ በስልኩ አገኟትና ሁላችሁም በቃ ተረባርበን እህታችንን ሰላም መርዳት አለብን ፋሚሊ። ምክንያቱም ያለችበት ትንሽ ይከብዳልና እነዚህ ደግሞ 2 ልጆች አሉ። ውጭ ነው የምትኖረው። ስለዚህ በሸራ ወጥራ ነው የምትኖረው ፋሚሊ ፕሊዝ። እኔ በጣም ተሰምቶኛል።
እናንተም የተቻላችሁን ነገር አድርጉላት። እስቲ ቻሌንጅ እንጀምርላት። ቻሌንጁ የሚሆነው የቻላችሁትን 1000 ይሁን 5000 ይሁን 100,000 ብር ለምን አይሆንም? ቻሌንጅ ተጀምሮላት ራሷ ቤት ተከራይታ የምትኖርበትና ስራ ደግሞ ተቋቁማ ስራ በአግባቡ የምትሰራበትን ነገር ብናመቻችላት በሚለው ነው። እኔን ታቁኛላችሁ። እኔ ባለ ጫማው ነኝ። ለተማሪዎች ነው ጫማ የምሰጠውና አጋጣሚ ደግሞ መንገድ ላይ ጫማ ስሰጥ ነው እህታችንን ሰላም ያገኟትና እውነት ለመናገር እኔ ተሰምቶኛል፣ ልክ እንደ ሰው ማለት ነው። በሊዘንላት ሰው የሆነ እኔ ማለት ራሴን መቆጣጠር አቅቶኛል። አካውንቷ 1044 26 74 8 38 ነው። የራሷ ነው። ያንቺ ነው አይደል? ሰላም ያሲን ነው የሚለው። በዚህ አካውንት በቃ የራሷ አስገቡላት። የቻላችሁትን ቻሌንጅ እንጀምር። ስልኳን አንዴ ትነግረናለች። እስቲ አንዴ ስልክሽ 09 53 48 45 65 ሰላምዬ እግዚአብሔር ይረዳናል። አንቺም ደግሞ እነዚህም ልጆች እንግዲህ እግዚአብሔር የነዚህም አምላክ አለና፣ ስለዚህ የኔም ፋሚሊዎች በጣም ጠንካራ ፋሚሊዎች ናቸው። አንቺ ካለሽበት ነገር ያወጡሻል ብዬ አስባለሁ። በተቻለን ነገር አንቺን የምትረጅበትን ነገር እናመቻቻለን። እሺ ሰላም፣ አንቺ ጠንካራ ሴት ነሽ። አንቺ መልካም ሴት ነሽ። አንቺ የምቺ ሴት ነሽና በርቺ እህቴ። እኔም ከጎንሽ አለው። ከዚህ ቀን ጀምሮ እኔ ከጎንሽ አለው። እሺ በተቻለን ነገር እናደርጋለን። ፋሚሊም ያው ሁሉም ፋሚሊ ያው የኛ ባለጫማ ፋሚሊዎች ይረዱሻል። እኔ ተስፋ አለ ሙሉ በሙሉ ይረዱሻል ብዬ አምናለሁ። ካለንበት ደግሞ ካለሽበት ነገር ነው አትሊስት እንኳን እንደው ቤት የሚመስል ቦታ ላይ ተከራይተሽ ራስሽን እና ልጆችሽን የምትረጅበት ሰላምዬ። እሺ በርቺ እህቴ። እሺ እሺ ሌላ የምትያቸው ነገር አለ ለባለጫማው ቤተሰብ? እድሜና ጤና ይስጥ። ይህንንም ያሰብ እግዚአብሔር ይስጥ። እንደሚረዱሽ ደግሞ ስለረዳችሁኝ ነገራችሁ። እንደሚረዱሽ እኔ እርግጠኛ ነኝ። አይዞሽ እድሜና ጤና ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ክብረት ይስጥልኝ። በቆጠለ ስለምትረዱኝ ስለምትረዱኝ እንደሚረዱሽ እርግጠኛ ስለሆንኩኝ እግዚአብሔር ይስጥልኝ። ስለምትረዱኝ ስለምታረጉልኝ ሁሉ ነገር እድሜና ጤና ይስጥልኝ። መድኃኒዓለም አባቴ ከእናንተ እኛም እናመሰግናለን ሰላምዬ። እግዚአብሔር ይስጥልኝ። እንመጣለን፣ እናይሻለን። እሺ ይህን ደግሞ ያው በባለጫማው ስም እንትን እንላለን፣ ይተላለፋል። ሲተላለፍ ደግሞ ብዙ ሰው ይረዳሻል። እሺ ይረዳሻል ብዬ አስባለሁ። ስለዚህ ሁላችሁም ፋሚሊ ቻሌንጅ ተጀምሯል። በቃ ለሰላም ቻሌንጅ ተጀምሯል። 100 ብርም ይሁን 1000 ይሁን 5000 ይሁን 100,000 ብርም ይሁን ቻሌንጅ ተጀምሯል። ዛሬ ጀምረናል። ስለዚህ ሁላችሁም በሰላም አካውንት ቻሌንጅ ጀምረናል። የቻላችሁን አስገቡ። እናመሰግናለን። መልካም ጊዜ ይሁንላችሁ።